ሶኖት የሚያስተኙት የሚያገላብጡት ጸበል የሚወስዱት የተከበራችሁ የታቦት ልጆች አድማጭ ተመልካቾቻችን እንግዲህ የጋዲሳን እናት አይታችኋል። ለ14 ዓመት ሳይታከሙ በእንደዚህ አይነት መንገድ ሲያስታምሙ ኖረዋል። ምን ሆኖ ነው እንደዚህ ሆኖ? ይህንን ቪዲዮ የምታዩ ከስር አካውንታቸውን ስልካቸውን እናስቀምጥላችኋለን። መርዳት የምትፈልጉ መርዳት ትችላላችሁ። መልካም ስራ የክፉ ቀን ስንቅ ነውና። የሚኖሩትም ጫንጮ አቦዬ ቤተክርስቲያን ነው። እዛ መታችሁም ማገዝ ማየት በማጠብ እንዲሁም ደግሞ ጸበል ቦታ ላይ በመውሰድ ልታግዟቸው ትችላላችሁ። ለውጣለሁ አሁን ከፈረስ ላይ ወድቆ ነው ያለው። እዚህ ጫንጮ አቡነ ገብረ መንፈስ ቅዱስ የት ነበር አገር ተሻለ መጠን ሁላችሁም ካምቦ ነው እዚህ የመጡት እንድትረዱ ምን ያህል ጊዜ ቆዩ? ዩቲዩብ ቻናላችንንም እንድትመለከቱት ምክንያቱም እዚህ ያ ዩቲዩብ ቻናል ጫንጮ የበለጠ ተደራሽነት የዛሬ ወራ ይሄን ዩቲዩብ ቻናል አደራ የምታዩ ሰብስክራይብ እና ለውጥ አገለከቱ ደስ ይላል። ብዙ ዓላማ አለን፣ ብዙ እቅድ አለን። በርቱ፣ እናንተም በርቱ፣ የሚሰሟችሁም ይበርቱ፣ ያጣሯችሁ፣ ይከታተሏችሁ። እንደዚህ ከሆነ 14 ዓመት ነው። 14 ዓመቱ አምሊ አቦ አሁን ስንት ዓመቱ ነው? አሁን ወደ 18 ዓመት ከምናምን ልጁ አሁን 18 ዓመቱ ነው። እንደዚህ ሆነ 14 ዓመት አምሊ አቦ ያሳኛ ነው ቀኑ አቦ ደግሞ አምሊ ቀኑ ይወደቅ ከ14 ዓመት በፊት ማለት ነው። አሁን በሕክምና ስህተት ነው እንደዚህ የሆነው ወይስ? መጀመሪያ ደህና ሆነ። በቃ ምንድን ነው ትከሻይ ሲባል መርፌ ወሰደባት። ሕክምና ሲወጣ በቃ እጁን ታሰረ፣ አፉን ታሰረ። እኔ አባትየውን እኔ ላይ ጥሎ ወጣ። በቃ የለም ሕክምና የሞከራችሁት ነገር የለም? ጠበልም ሄጃለሁ። ሕክምና ጳውሎስ ተኛው 2 ወር በእንትንም
የካቲት 12 ተኛው አንደኛ ዛኔ ገባ ማለት በሽታ የለም ተባለ መጀመሪያ አባቴ ነበር እሱ ነው ትንሽ ያገዘኝ እሱ ሲሞት እኔ በቃ ለምን አልገባም ለምን ታዲያ ብዬ ነው ብቻዋትን ነው ብቻ ምንም መለ አባትየው እንደወደቀ በቃ እኔ ላይ ጥሎ ሌላ ገባ እሱ ሌላ ወለደ ብያለ አቡዬ ያለኝ ምንም ማለት ሰው አይደለም አሁን እርስዎ ኖት የሚያስተኙት የሚያገላብጡት ጸበል የሚወስዱት ሁሉም ነገር አይደለም ማብጋው ያው እነዚህ ሰዎች ነው ከመጡት ሰኞ ነው የመጡት ያ የሰከራው ምን ነው ያ እንደዚህ ማለት እንደዚህ አርኩ ዋ ሲባ ሲያ ያ ካለ ለማንኛውም አሁን በቀደም ለታ ከጸበል ስለጠይ ወሰና ወድቆ ወደኩት ከዛው ቤት ሳይቱ ያቀመቁ እያዘሩ ያስተምቁ ማረሙ ብዙ ደም ማሳቸክ ምንም ይላል ማለት እቺ ነው ሰው አሁን ነው አዌ ምስጋና እንደዚህ የተከበራችሁ የታቦቱ ልጆች አድማጭ ተመልካቾቻችን እንግዲህ የጋዲሳን እናት አይታችኋል ለ14 ዓመት ሳይታክቱ በእንደዚህ አይነት መንገድ ሲያስታምሙ ኖረዋል የተከበራችሁ ይህንን ቪዲዮ የምታዩ ከስር አካውንታቸውን ስልካቸውን እናስቀምጥላችኋለን መርዳት የምትፈልጉ መርዳት ትችላላችሁ መልካም ስራ የክፉ ቀን ስንቅ ነውና የሚኖሩትም ጫንጮ አቦዬ ቤተክርስቲያን ነው እዛ መታችሁም ማገዝ ማየት በማጠብ እንዲሁም ደግሞ ጸበል ቦታ ላይ በመውሰድ ልታግዟቸው ትችላላችሁ ምስጋና ይገባል ለወልድ ምስጋና ይገባል ለመንፈስ ቅዱስ ምስጋና ይገባል ምስጋና ይገባል ለወልድ ምስጋና ይገባል ለመንፈስ ቅዱስ ምስጋና ይገባል ወልድን ከዙፋናቸው ዋርዳቸው የተዋረዱትን በላያችን አሸማይተን የተወደድሽ ከተለዩ የተለየ ዞቹ እናታችንን ማገዝ የምትፈልጉ ልጅ ጋዲሳን ማገዝ በታቦቱ ልጆች ማህበር አማካኝነት መርዳት ትችላላችሁ።